ጊዮርጊስ ፈተና የጀመረው ዛሬ አይደለም ከጣሊያን ጊዜ ጀምሮ ያለ ነበር። በህይወት ደስተኛ ትሆናለህ፣ ብዙ ቤተሰቦችን ታፈራበታለህ። እኔ ሙሉ ሀገር ነው ጊዮርጊስ በፍቅር ማለት ነው። እዚህ ቤት ከማሸነፍ ውጪ አቻ መውጣትም መሸነፍም ተቀባይነት የለውም። ይሄን ዋንጫ ወደ ቤቱ መልሰነዋል። አዲስ አበባ ገብቷል። የገባው ዋንጫ አይወጣም እና የሚቀጥለው ዓመት ቤቱ እንዲቀር ለማድረግ ስራችንን እየሰራን ነው እና አንተኛም ግን ምሽቱን ሰንጥቆ አለፈ። ጨለማውን ብርሃን አድርጎት ወጣ። ወሳኙ ዕለት ቀረበች። አርብ ሰኔ 24 2014 ዛሬም ነገ ያው የዛሬው ስሜት ያው እንደምታዩ ነው። ደጋፊው ከአዲስ አበባ በሚገባ ነቅሎ ነው የመጣውና ይሄ ደጋፊ ደግሞ ዛሬ ሴሌብሬት ላይ ያደረግ ነው እዚህ ሜዳ ላይ የመጣው። ሴሌብሬት ለማድረግ የመጣ ደጋፊ ደግሞ ፊቱ ላይ የምታየው ነገር ሁሉ የደስታ ስሜት ነውና ይህንን ጨዋታ በእርግጠኝነት 100% አይደለም 200% አሸንፎ ዋንጫውን ይዞ ወደ አዲስ አበባ ለመመለስ የመጣ ደጋፊ ነው። እንዲሁም የባህር ዳር ደጋፊዎች እኛን ለማበረታታት ቅዱስ ጊዮርጊስ ስፖርት ክለብ ፍቅር አድሮባቸው እኛን ለማገዝ ወደ ሜዳ እየገቡ ይገኛሉ። የምታየው ድባብ ሁሉ ሴሌብሬት ለማድረግ የሚገባ ደጋፊ ነው። ይሄ የመጨረሻችን ማለት ይቻላል። 5ኛ ዓመታችን ነው ዘንድሮ ዋንጫ ሳንበላ። ብዙ ታመናል። ዘንድሮ ግን ይኸው እግዚአብሔር እዚህ አድርሶናል። እንግዲህ ዋንጫውን እንበላለን ብለን እናምናለን። እንደምናሸንፍ ደግሞ 100% እርግጠኛ ነኝ ማለት እችላለሁ። It's finished. It is over as the chairman Ato Abinet Gebremeskel took it one through their captain Haida Sharefa. Dagmawi Emmanuel. Good delivery on the right. Yes, it comes very well. ቅዱስ ጊዮርጊስ ለ30ኛ ጊዜ በአዲስ መልክ ሊጉ ከተጀመረ በኋላ ደግሞ ለ15ኛ ጊዜ የኢትዮጵያ ሻምፒዮና ሆነ። Yes, the center referee Dr. Haile Jesus Dizazal comes or brings this game to a close as the chairman Ato Abinet Gebremeskel. And the information that we're getting, his heart is celebrating. But he also doesn't feel good for his counterpart, Richmond Adongo, as we go to the full-time break. Abinet Gebremeskel, a very, very happy man this afternoon. Well, it's 1, it's 2,
horsemen from Addis lift the 2021-2022 Bet በተለያዩ ምክንያቶች ከዋንጫው ርቀን ነበር። 4 ዓመት መራቅ ማለት ምንም አይደለም። ሌላው ዓለም ላይ በ30 ዓመቱ ያገኛል። እኛ 4 ዓመት ግን ከነሱ 30 ዓመት ይበልጣል። መልሰን ይሄን ዋንጫ ወደ ቤቱ መልሰነዋል። አዲስ አበባ ገብቷል። ይሄን የተጠሙትን ዋንጫ በተለይ አዲስ ዋንጫ እንደ መሰው ሆኖ ተሰርቶ ከእንግሊዝ ሀገር የመጣውን የመጀመሪያውን ዋንጫ ይዘን ስንገባ ትልቅ ኩራት ይሰማናል እና ለደጋፊዎቻችን ለመላው የአዲስ አበባ ሕዝብ እንኳን ደስ ያለን እንላለሁ። ድሉ የቅዱስ ጊዮርጊስ ነው።